ቤታ የሰው ፍቅር አለሽ የሰው ግን 26 ሰው ተቀምጧል አልተቀመጠም ኧረ በስመ አብ እኔ ያኔ እንኳን ሲሰዳደብ እንደዚህ አልተቀመጠልኝ ኦ ማይ ጋድ በእውነት የሰው ፍቅር አለሽ የማንንም ሲሪየስ እኔ ሁሌ ነው የምልሽ ታውቂያለሽ ብንሰዳደብ ምንም ቂጥም ምንም ብንባባል ችግር የለም ውሻዋ ግን የሆነ ቲክታከርን ነው የምመስለው ጌታ ምስክር ነው በዚህ አይነት አካውንት ተችሏል ሀቢባ ቁጭ ብሎ ሰርች እያደረገ ሀቢባ ይሄ ላይ ዩቲዩብ ላይ እየታየ ነው አይደል ትዊት ጀምራለች እኮ ትዊት ውሻ ደግሞ የነ ፕራዳ የነ ኤልቪ የነ የትልልቅ ብራንዶች ሞዴል ተሆንና ለእናቷ ትልልቅ ገቢ ታመጣለች እና እናትሽ እንደዚህ ውድ ምግብ እያበላች እያዘነጠች ጥፍርሽን እያሰራች ሜካፕ እያስቀባች እያደረሳለች አንቺ ደግሞ ብድሯን መከፊበት ሰዓት ነው ሶመንቶ ሞዴል ተሆኝና ለተለያዩ ብራንዶች ገቢ ታስገቢያለሽ ለእናትሽ ገባሽ ሪከርድ አድርጎ ይሄን ነገር ሞዴል ስትሆኚ ደግሞ እኛ መተልደትሽን ማሟሟቃችንን ፎጭ አድርገን ደግሞ በነፃ አይደለም ገብተን ሃፒ በርዝዴይ ያልነው ቪአይፒ እና ቪቪአይፒ ከፍለን ነው ስለዚህ ለእናትሽ ነገ ሞዴል ስትሆኚ እኛንም አክስቶችሽን እንዳትረሽን ወይ አትረሳችሁ ማርያምን አቡዬ ወይ በስመ አብ በተለይ እናቷ ታውቂያለሽ እኮ እንደዚህ ሰው የሌላት ታውቂያለሽ ብድራት ማፍናት እና የደግ ልጅ ምን ልትሆን ነው ደግ ነው የምትሆነው እንደነው ተፈትላት እየመጣች ሰፖርት እንድታረገን ተፈትላት አይ ግን እግዚአብሔር የሆነ ከልቤ ማርያም በጣም ነው የማመሰግነው ማርያምን ከልቤ እንዳትወድቅ እንዳትለኝ ነው አስቸገረች የመጀመሪያው እኮ ነው ቤታ በኢትዮጵያ ታሪክ እኮ የመጀመሪያው ነው የውሻ ልደት እንደዚህ 25000 ህዝብ ቁጭ ብሎ የተከበረበት የመጀመሪያው በኢትዮጵያ ታሪክ የመጀመሪያ ልደት የሪንም እናከብራለን በቅርቡ በእውነት በቅርቡ ጣመሻ ከዛ የሪን አስቡት ጋይስ ንሳቂ ሁሉ ነው የሚመጣው ለውሻ ልደት የመጣችሁ ሰዎች እግዚአብሔር ያክብራችሁ በጣም ነው ማመሰግን ያው ውሻ ማለት እዚህ ሀገር ታውቃላችሁ ፀጉር አስቸገረኝ ውሻ ማለት እዚህ ሀገር ልጅ ማለት ነው ማርያምን እንደ በቃ እንደ ልጄ ነው መቤቴን ያሳደግኳት እንደዛ ላይክ ኤሪንም እንደዛው ማለት ነው እሷን አንድ አመት ኤሪ 5 አመት ወዲዝ ነው ቀላል አይደለም እያበላችሁ እያጠጣችሁ ይዛችሁ መውጣት ህክምና ስንት ነገር አለና